እሱ እንደገና አደረገው። ክርስቲያን ሮናልዶ ፖርቹጋል 0 ስፔን 1። ታላቁ ሮናልዶ ወደ ፍጻሜው የሚወስደውን መንገድ ማጠቃለያ። ሰውየው ዝም ብሎ እግር ኳስ አይጫወትም ነበር። በየሳምንቱ በኳስ የድግምት ቲያትር ያሳይ ነበረ። ሁል ጊዜ ከሚበሳጨው ከትንሽ ልጅነት ጀምሮ በዓለም እግር ኳስ ላይ የበላይነትን እስከ መያዝ ድረስ የክርስቲያን ሮናልዶ ጉዞ ከአፍ ታሪክነት ያነሰ አይደለም። እኔ ዕድሜዬ 18፣ 19 20ዎቹ አካባቢ ላይ ሁል ጊዜ ምርጦቹን ተጫዋቾችን ለመመልከት እጥር ነበር። በዚህ ረጅም ዕድሜ ውስጥ አሁን ያለኝ አይነት ስኬት ሊኖረኝ የቻለው ሰውነቴን፣ አእምሮዬን፣ ብቃቴንና አስተሳሰቤን ስለምከታተል ነው። ምክንያቱም እነዚህን ሰዎችን አያቸዋለሁ፣ ከነርሱም እማራለሁ። ነገር ግን ከትምህርት ቤት የተባረረበት ጊዜ እንደነበረ ያውቃሉ? አዎ፣ ገና በ14 ዓመቱ ወጣቱ ሮናልዶ ከትምህርት ቤት እንዲባረር ያደረገው እጅግ ደፋር እርምጃ በመውሰዱ ምክንያት ነበረ። ጋዜጠኛውም ምን እያደረግክ ነበረ ብሎ ጠየቀው። ያልተገባ ጸባይ በማሳየት ላይ ነኝ ጌታዬ። እንዴት ሊሆን ቻለ? በትምህርት ስርዓቱ ተስፋ በመቁረጤ ምክንያት። መምህራኑ የቤት ስራውን ባለመስራቱ ሲስቁበት ሮናልዶ ዝም ብሎ ተቀምጦ አልተቀበለም። ወንበሩን አንስቶ ወረወረባቸው። አሁን እኛ እውቀት መልስ ነው እያለን አይደለም። ነገር ግን ይህ አጋጣሚ ወደ እግር ኳስ ሕልሙ የበለጠ እንዲቃረብ ገፍትሮታል። ነገር ግን ቆዩ፣ ከዚህም የባሰ ነገር አለ። ሮናልዶ ጨርሶ ወደዚች ዓለም ላይመጣ እንደሚችል ብነግራችሁስ? አስደናቂ ይመስላል አይደል? አዎ፣ ሕፃኑ ሮናልዶ በእናቱ የዕቅድ መጽሐፍ ውስጥ አልነበረም። ቀድሞውኑ 3 ልጆች ስለነበሯት እና የሚበቃ ገንዘብ ስላልነበራት ሌላ ልጅ ማስተናገድ እንደማትችል እርግጠኛ ነበረች። ነገር ግን እድል በግልጽ ሌላ ሐሳብ ነበራት። እናም ቡም! ክርስቲያን ሮናልዶ የካቲት 5 ቀን 1985 ተወለደ። ባይወለድ ኖሮ አስቡት፣ ምንም አይነት የሱ አከባበር የለም። ምንም አይነት አስደናቂ የቻምፒዮንስ ሊግ ምሽቶች የሉም እና ከሁሉም በላይ ደግሞ ምንም አይነት ከፍተኛ የመሲ እና የክርስቲያን ሮናልዶ ክርክር አይኖርም ነበር። እኔና እሱ ይህንን መድረክ ለ15 ዓመታት ተጋርተናል። በእግር ኳስ ውስጥ ይህ ሆኖ እንደማያውቅ አላውቅም ነበር። እናም በእርግጥ ጥሩ ግንኙነት አለን። እስካሁን ድረስ አብረን ራት አልበላንም፣ ነገር ግን ወደፊት እንበላለን ብዬ ተስፋ አደርጋለሁ። በእውነቱ ገና ትንሽ ልጅ እያለ ሮናልዶ ልቡ እጅግ በጣም ፈጣን እንዲመታ የሚያደርግ ታኪካርዲያ የተባለ የጤና ችግር እንዳለበት ታወቀ። ሐኪሞቹ ለቤተሰቡ ቀዶ ጥገና እንደሚያስፈልገው ነገሯቸው። አብዛኞቹ ልጆች ይህንን ከአካላዊ ማደሻ ክፍለ ጊዜ ጋር ለዘላለም ለማምለጥ እንደ ምክንያት በሚጠቀሙበት ወቅት ሮናልዶ ግን የተሰራው ከሌላ ነገር ነበረ። ቀዶ ጥገናውን አደረገ፣ እንደ ሻምፒዮንም አገገመ። እናም በጭራሽ ጊዜ ሳያባክን ወደ ሜዳውም ተመለሰ። በእግር ኳስ ላይ እጅግ የተጠመዱ ቢሆንም በልብ ሕመም ምክንያት እንኳ ፍጥነቶን መቀነስ እንደማይችሉ አስቡት። ይህ በእንዲህ እንዳለ የተቀረነው ደግሞ ደረጃዎችን ወጥተን ከወረድን በኋላ ትንፋሽ ያጥረናል። በማደግ ላይ ያለ ሮናልዶ ሙሉ በሙሉ የእግር ኳስ ሱሰኛ ነበረ። ሌሎች ልጆች በትምህርት ቤት ሥራ ወይም በጨዋታ ዕቃዎች ላይ ተጠምዶ ሳሉ እሱ ግን አንድ ትኩረት ብቻ ነበረው፣ ኳስ መምታት ብቻ። የአባቱ በቡድን ዕቃዎች ተንከባካቢነት መስራት ገና በጠዋቱ ወደ እግር ኳስ ዓለም እንዲገባ ዕድል የሰጠው ሲሆን አብዛኛውን ጊዜ ወደ ጨዋታዎች ይከተው ነበር። ነገር ግን አስቂኙ ክፍል እዚህ አለ። ሮናልዶ ትልቅ አልቃሻ ልጅ ነበረ። የቡድን አጋሮቹ ኳስ ካላቀበሉት ያለቅሳል፣ ቡድኑም ከተሸነፈ ያለቅሳል። አንድ ሰው መክሰሱን ከተቃወመ ምናልባት ሊያለቅስ ይችላል። ይህም አልቃሹ የሚል ቅጽል ስም አሰጠው። ነገር ግን አይሸወዱ፣ ይህ አልቃሻ ልጅ ከፍተኛ ችሎታ ነበረው። በጣም አስገራሚው ነገር ደግሞ ሌላ ያገኘው ቅጽል ስም ትንሹ ንብ የሚል ነበረ። ምክንያቱም ትንሽ ነገር ግን እጅግ ፈጣንና ሁል ጊዜ በሜዳው ላይ የሚንቀሳቀስ ስለነበረ ነው። ሮናልዶ 8 ዓመት ሲሞላው የአንዶሪኛ ወጣቶች ቡድን ተቀላቀለ እና ታላቅ ችሎታውን ችላ ማለት አይቻልም ነበር።
ተቃራኒ ቡድኖች ይፈሩት ነበር፣ አሰልጣኞችም ይወዱት ነበር። እናም በዚህ ወጣት ዕድሜው እንኳ በሜዳ ላይ ያለው ምርጡ ተጫዋች እሱ ብቻ ነበረ። ነገር ግን ወደ ታላቅነት ያደረገው ጉዞ ሙሉ በሙሉ አልጋ ባልጋ አልነበረም። ለእርሱ እጅግ ስሜታዊ የሆነ ነገር ምንድን ነው? አባቴ ነው። እሱን 100% አላውቅም ነበር። እናም ሁል ጊዜ ይህ ስሜታዊ ያደርገኛል። በ10 ዓመቱ በደሴቲቱ ላይ ከሚገኝ ትላልቅ ክለቦች ወደ አንዱ ወደ ናሲዮናል ተዘዋወረ። ችሎታውም ወደ አዲስ ደረጃ ደረሰ። ሰዎች ስለዚህ የመንደሯ ድንቅ ልጅ በሽውታ ማውራት ጀመሩ። ነገር ግን አንድ ትንሽ ችግር ነበረ። መንደሯ ከዚህ በፊት ምንም አይነት የእግር ኳስ ኮከብ አፍርታ አታውቅም ነበር። ስለዚህ ሮናልዶ ችሎታ ቢኖረውም ትልቅ ደረጃ መድረስ አሁንም የማይቻል ህልም ይመስል ነበር። ከዚያም ሕይወቱን የለወጠ አጋጣሚ መጣ። የክርስትና አባቱ ፈርናኦል ሶሶ በፖርቹጋል ከፍተኛ ክለቦች ወደ አንዱ ወደ ሆነው ስፖርቲንግ ጠንካራ ግንኙነት ካለው ዳኛ ጋር አስተዋወቀው። ይህም ግንኙነት ሮናልዶ በሊስበን ሙከራ እንዲያደርግ እድል ሰጠው። እናም ገና በ12 ዓመቱ የእግር ኳስ ህልሙን ለማሳደድ ሻንጣውን አዘጋጅቶ መንደሯን ትቶት ሄደ። አነቃቂ ይመስላል አይደል? እሺ፣ መጀመሪያ ላይ ነገሮች ሁሉ አልጋ ባልጋ አልነበሩ። ወደ ትላልቅ ከተማ መዘዋወርም ከባድ ነበረ። ቤተሰቦቹን ይናፍቅ ነበር። በሊዝበን ያነጋገር ዘይቤም ይቸገር ነበር እና ድንገት ባልተጠበቀ ሁኔታ ተጽዕኖም ይደርስበት ነበር። ልጆች ባነጋገር ዘይቤው ይሳለቁበት ነበር። እናም በአንድ ወቅት በጣም ከመከፋቱ የተነሳ ተስፋ ቆርጦ ወደ ቤቱ ለመመለስ ፈልጎም ነበር። ነገር ግን ከዚህ በኋላ ሮናልዶ የሚያደርገውን አደረገ። መከተል ያወቀበትን መንገድ ተከተለ። በቦክስ ሳይሆን በእግሮቹም ታገለ። ከማንኛውም ሰው በላይ ጠንክሮ ሰለጠነ። ከልምምድ በኋላ ዘግይቶ መግባትን ለመደ እና ችግሮቹ እንዲሰብሩት አልፈቀደም ነበር። ብዙም ሳይቆይ የስፖርቲንግ አሰልጣኞች እብደት ያለውን ችሎታውን ማስተዋል ጀመሩ። ይህም ዝም ብሎ ሌላ የአካዳሚ ልጅ አልነበረም። ይህም በመፈጠር ላይ ያለ ያ የወደፊቱ ሱፐር ስታርም ነበረ። በ16 ዓመቱ ከቀድሞ ከስፖርቲንግ ዋና ቡድን ጋር ይጫወት ነበር እና አፈጻጸሙ የሰዎችን ትኩረት ይስብ ነበር። አሁን ወጣቱ ሮናልዶ ተከላካዮችን ልክ እንደ ትራፊክ መኪናዎች እያለፈ ሲያመልጥ እናም ተቃራኒ ቡድኖች እሱን ለመከተል ሲታገሉ አስቡት። በጣም ጎበዝ ከመሆኑ የተነሳ ሜዳ ላይ ያዋረዳቸው ተጫዋቾች እንኳ ወደ መልበሻ ክፍላቸው ተመልሶ አዎ ይህ ሰው ለቡድናችን ወሳኝ ሰው ይሉትም ነበር። እናም ከማንቸስተር ዩናይትድ ጋር ሲጫወት በትክክል የሆነው ያው ነው። ክርስቲያኖ የዛሬው ምሽት እንዴት ነበረ? አዎ ጥሩ ጨዋታ ነበር። ጥሩ አፈጻጸም ነው። ቡድኑ አሸንፏል። እናም ያ አስፈላጊ ነበር አለ። ሮናልዶ በማንቸስተር ዩናይትድ ላይ ባሳየው አስደናቂ አፈጻጸም ሁሉንም ሰው አስደምሟል። በእግሮቹ እንቅስቃሴ እና የጥበቡን ተቃዋሚዎች እንኳ አስገርሟቸዋል። በርካታ የዩናይትድ ተጫዋቾች አሰልጣኛቸውን ወጣቱን ተጫዋች ለመፈረም እንዲሞክሩ እስከ መጠየቅ የሚያደርስ ትልቅ ስሜት ፈጠረባቸው። ቡድኑም ብዙም ሳይቆይ አደረገው። እንደ አውሮፓን አቆጣጠር 2003 ማንቸስተር ዩናይትድ በወቅቱ ገና 18 ዓመት ወጣት የነበረውን ሮናልዶን ለማስፈረም ከ12 ሚሊዮን ፓውንድ በላይ ከፈለ። በትክክለኛው አብዛኞቹ ታዳጊዎች አሁን መኪና እንዴት በትክክል ማቆም እንደሚችሉ ያስቡ ባሉበት ወቅት ሮናልዶ ሚሊዮን ዶላር የሚያወጡ ኮንትራቶችን ያረጋግጥ ነበር። ከ14 ሚሊዮን ዶላር በላይ የሚያወጣ ይህ ስምምነት ለዕድሜው ተጫዋች የሪከርድ ክፍያ ነበረ። ሮናልዶ ተስፋ አልቆረጠም። በ2004 የኤፍኤ ካፕ ፍጻሜ ላይ የቡድኑን የመጀመሪያ ግቦችን በማስቆጠር እና ሻምፒዮንነቱን እንዲያነሱ በመርዳት ተስፋውን ገና በጠዋቱ አሳይቷል። ይህም ልክ ወደ መጀመሪያ ስራው እንደመጡ ወዲያውኑ የዓመቱ ምርጥ ሰራተኛ እንደመሆን ነው። በ2007 አብዛኞቻችን
የማስተር ዲግሪያችንን እንቀጥል ወይስ በኔትፍሊክስ ፊልም ማየት እንቀጥል ብለን እንከራከር በነበርንበት ዕድሜ ላይ ሮናልዶ የ5 ዓመት የ31 ሚሊዮን ፓውንድ ኮንትራት ተፈራረመ። ከአንድ ዓመት በኋላ ሮናልዶ በክለቡ ታሪክ ውስጥ እጅግ አስደናቂ ከሆኑ የጨዋታ ዘመናት አንዱን በማሳለፍ አስቆጥሮ የማያውቀውን 42 ግቦችን በማስቆጠር የክለቡን ሪከርድ በማስመዝገብ የ2008 የፊፋ የዓለም ምርጥ ተጫዋች ክብርን በመቀናጀት እንደገና ከፍተኛ ደመወዝን አረጋገጠ። እርሱ በይፋ ሊቆም የማይችል ነበር እና የማንቸስተር ዩናይትድ ደጋፊዎች ልክ እንደ ንጉሳዊ ልዑል ያስተናግዱ ነበር። በአጠቃላይ ሮናልዶ ማንቸስተር ዩናይትድን ወደ 3 የፕሪሚየር ሊግ ሻምፒዮኖች እንዲመሩ ረድቷል። ሰውየው ዝም ብሎ እግር ኳስ ተጫዋች አልነበረም። በየሳምንቱ የእግር ኳስ የድግምት ቲያትር ያሳይ ነበረ። ከዚያም በ2009 የስፔኑ እግር ኳስ ክለብ ሪያል ማድሪድ ሮናልዶን ተመልክቶ ምንም ያህል ቢያስወጣ ይህ ሰው ያስፈልገናል አለ። እናም ዋጋውን ከፈሉ። ሪያል ማድሪድ ሮናልዶን የመፈረም ዕድል ለማግኘት ለማንቸስተር ዩናይትድ ሪከርድ $131 ሚሊዮን ለመክፈል ተስማማ። ያ የኪስ ቦርሳውን በደስታ እንባ እንዲያለቅስ የሚያደርግ አይነት ገንዘብ ነው። ሮናልዶም አስደናቂ የግል ክብሮችንና የቡድን ዋንጫዎችን ዝርዝር ማከማቸት ቀጠለ። በዲሴምበር 2016 የባርሴሎናውን ሊዮኔል ሜሲን በማሸነፍ የዓመቱ ምርጥ የስፖርት ተጫዋች በመሆን 4ኛውን ባላንዶር አሸነፈ። በሚያደርጉት ነገር በዓለም ላይ ምርጡ እርሱ ኖት የሚል በይፋ የሚናገር ሽልማት ማሸነፍን አስቡት። የሮናልዶ የ2016 ስኬቶች የአውሮፓ ሻምፒዮን መሆን፣ የቻምፒዮንስ ሊግ እና የክለቦች የዓለም ዋንጫን በተጨማሪ ከአውሮፓ እግር ኳስ ማህበርና ፈረንስ ፉትቦል መጽሔት የግል ሽልማቶችን ያካተተ ነበረ። በሚቀጥለው ዓመት በረጅም ጊዜ ተፎካካሪው መሲ ተይዞ የነበረውን ሪከርድ ለማስተካከል 5ኛውን ባላንዶር አገኘ። የሮናልዶን እና የመሲ ክርክር በጣም እጅግ ከባድ ከመሆኑ የተነሳ እግር ኳስ ጨዋታ አይተው የማያውቁ ሰዎች እንኳ ስለ እነሱ ጠንካራ አስተያየትና ክርክር ነበራቸው። ተከላካዮች በሕይወታቸው ምርጫ ላይ እንዲጠራጠሩ ከተወሰኑ ዓመታት በኋላ ሮናልዶ ለአዲስ አድቬንቸር ጊዜው አሁን እንደሆነ ወሰነ። በጁላይ 2018 ለቀድሞ የስፔን ክለቡ $140 ሚሊዮን የዝውውር ክፍያ ከከፈለው የጣሊያኑ ሴሪያ ኤ ክለብ ጁቬንቱስ ጋር ተፈራረመ። ገንዘብ በእውነቱ የሚናገር ከሆነ ሮናልዶ የባንክ ሂሳብ አሁን በሁሉም ቋንቋዎች አቀላጥፎ መናገር አለበት። በአብዛኞቹ መለኪያዎች የሮናልዶ የመጀመሪያ የጨዋታ ዘመን በጁቬንቱስ ስኬታማ ነበረ። በመጀመሪያዎቹ 14 ጨዋታዎች 10 ግቦችን በማስቆጠር እና በኤሲ ሚላን ላይ በተደረገው ጨዋታ ለሱፐር ካፕ ኢጣሊያ ዋንጫ ብቸኛውን ግብ በጭንቅላቱ አስቆጥሯል። የጁቬንቱስ ደጋፊዎች ሰው መሆኑን እንዲጠራጠሩ ያደረገው የብስክሌት ምት ግብ ማስቆጠር እንኳ ችሏል። እሱ ሰው አይደለም፣ የእግር ኳስ ሪካርዶችን ለመስበር የተቀረጸ ማሽን ነው ይሉትም ነበር። ክለቡን ወደ 8ኛው ተከታታይ የሴሪያ ኤ ሻምፒዮንነት ካመራ በኋላ በሜይ 2019 የሊጉ ኮከብ ተጫዋች ተብሎ ተሰየመ። በዚህ ጊዜ የሮናልዶ የዋንጫ ማስቀመጫ ቦታ እያለቀበት እንደሆነ ማሰብ ነበረበት። ከ2009 በኋላ ቡድኑን ለቆ ቢወጣም ሮናልዶ በኦገስት 2001 ወደ ማንቸስተር ዩናይትድ ተመለሰ። ሆኖም ቆይታው ብዙ አልዘለቀም። ነገሮች የተለዩ ይሆናሉ ብሎ ወደ ቀድሞ ፍቅረኛው እንደመመለስ ነው። ነገር ግን ከ2 ወር በኋላ መጀመሪያ ላይ ለምን እንደተለያዩ በትክክል ያስታውሳሉ። በኖቬምበር 2002 ማንቸስተር ዩናይትድ በመሰረቱት ችግሩ እኛ አይደለንም አንተ ነህ አለ። እናም ከፍሬስ ሞርጋን ጋር ከተደረገው እጅግ አነጋጋሪ የቲቪ ቃለመጠይቅ በኋላ ከሮናልዶ ጋር ተለያዩ። ከዚያም ሮናልዶ እርሱና ኤሪክ ቴን ሃግ በገና ካርድ ዝውውራቸው ላይ እንዳልተካተተ ግልጽ አድርጓሉ። እናም እንዲሁ ሮናልዶ ነፃ ተጫዋች ሆነ። አሁን መደበኛ ሰዎች ስርዓት ሲሆኑ የሥራ ልምዳቸውን ማሻሻል ይጀምራሉ እና ጥሩን ተስፋም ያደርጋሉ። ሮናልዶ ስርዓት ከሆነ ግን መላው የእግር ኳስ ዓለም ወደ ሙሉ ስጋት ይገባል።
ወዴትስ ይሄዳል? ማን ያስፈርመዋል? ዳቦ ቤት እየከፈተ ነው የሚሉ ወሬዎች ማብቂያ የላቸውም ነበሩ። ነገር ግን በእርግጥ ሰውየው ገና አላበቃም ነበር። በዲሴምበር 30 ቀን 2002 አልናስር ፉትቦል ክለብ ልክ እንደሚያበራ ፈረሰኛ መጣ። እጅግ እብደት የሆነ ኮንትራትም ሰጠው። ጄፍ ቤዞስ እንኳ አይተውት መጥፎ አይደለም ብለው ሳያስቡ አልቀረም። ዘገባዎች እንደሚጠቁሙት ስምምነቱ በዓመት ወደ $200 ሚሊዮን ገደማ የሚያወጣ ነበረ። ይህ ሕይወትን የሚለውጥ ገንዘብ ብቻ አይደለም፣ የራስዎን ሀገር የመግዛት ገንዘብ ነው። ሮናልዶም ፈተናውን ወይም ግዙፍ የቼክ ክፍያውን በጭራሽ የመመለስ ፍላጎት ስለሌለው ችሎታውን ወደ ሳውዲ አረቢያ ወሰደ። እናም ለእረፍት እዚያ እንዳልነበረ በፍጥነት አረጋገጠ። በመጀመሪያዎቹ የጨዋታ ዘመኑ ልክ በቢሮ ውስጥ ሌላ መደበኛ ቀን እንደሆነ አድርጎ 35 ግቦችን በማስቆጠር የሊጉን ከፍተኛ ግብ አስቆጣሪ ሆነ። በዚያው ለመበልጸግ እንደመጣ ግልጽ አድርጓል። በአውሮፓ ስራዬ ተጠናቋል፣ ሁሉንም አሸንፌያለሁ አለ። እናም ብዙዎች በቅርቡ ጡረታ ይወጣሉ ብሎ ሲያስቡት፣ ሰውየው ግን ሌላ እቅድ ነበረው። በኦገስት 2004 ከአል ናስር ጋር ጡረታ ሊወጣ እንደሚችል ጠቁሟል። ነገር ግን ሌላ እጅግ ከፍተኛ የሆነ ገንዘብ የሚያወጣ የኮንትራት ማራዘሚያ ሳያረጋግጥ አልቀረም። አሁን ሮናልዶ ኢምፔሩን የሚገነባበት ወቅት ነው። ከፖርቹጋል ጋርም ታሪክ እየሰራ ነው። በ2016 ብሔራዊ ቡድኑን በፈረንሳይ ላይ ወደ ተደረገው የአውሮፓ ሻምፒዮን ፍጻሜ እንምራ። ነገር ግን ነገሮች መገለባበጥ ሆኑ። ጨዋታው በገባ በ25 ደቂቃ ውስጥ ተጎዳ እና ከሜዳ ውጭ ሆኖ ለመከታተል ተገደደ። ነገር ግን ያ በሜዳ ላይ እጅግ ድምፅ መጮህ እና ስሜታዊ ሰው ከመሆን አገደው። በፍጹም ይህ ነገርም በፍጹም አልሆነም። በመሰረቱ በፖርቹጋል ፋይል ውስጥ ያልተካተተ ሁለተኛ አሰልጣኝ ነበረ። ይጮሃል፣ ያነሳሳል፣ እናም ምናልባት ለሆሊውድ ፊልም የሚገቡ የእረፍት ሰዓታት ንግግሮችን ይሰጥ ነበር። ፖርቹጋልም 1-0 አሸነፈች እና ሮናልዶ በምረቃ ስነ ስርዓቱ ላይ እንደ ክሩ ወላጅ አለቀሰ። ወደ 2018 የዓለም ዋንጫ በፍጥነት ስንሄድ ሮናልዶ ነገሮችን በታላቅ ሁኔታ ለመጀመር ወሰነ። በስፔን ላይ ልክ እንደ መደበኛ ማክሰኞ ሃትሪክ አስቆጠረ። በሞሮኮ ላይ ሌላ ግብ ጀመረ እና በአውሮፓ ተጫዋቾች የተመዘገበውን እጅግ ብዙ የብሔራዊ ቡድን ግቦችን ሪካርድ መስበር ቻለ። ነገር ግን እግር ኳስ ጨካኝ ነው። እናም በእርሱ ጀግንነት ላይ ሳይመሰረት ፖርቹጋል በኡራጋይ ተሸንፋ ወጣች። ሮናልዶ ሁልጊዜም ፕሮፌሽናል እንደመሆኑ ድራማዊ መውጫ አላደረገም። ነገር ግን ቀጣዩ ተመልሶ መምጣቱን ቀድሞውኑ ያቅድ እንደነበረ ታውቆ ነበረ። ከዚያም ወደ 2002 ዓለም ዋንጫ መጣን። አሁን ሮናልዶ የሚጠላው አንድ ነገር ካለ በተጠባባቂ ወንበር ላይ መቀመጥ ነው። ነገር ግን በፖርቹጋል በትንሹ ጨዋታዎችም ወቅት እሱ ራሱን ያገኘው በትክክል በዚያ መቀመጫ ነበረ። ሌሎች እንስሳት በነፃነት ሲንቀሳቀሱ አንበሳን በጎጆ ውስጥ እንዲቆይ እንደመናገር አይነት ነበረ። እንደ ተቀያሪ ቢገባም ፖርቹጋል በሞሮኮ ተሸንፋ ከመውጣት ሊታደጋት አልቻለም። እናም እንዲሁ የዓለም ዋንጫ እልሙ አበቃ። በታላቅ ድምፅ ሳይሆን በብዙ የተደነቀ ዝምታ እና የልብ መሰበር። ነገር ግን ሮናልዶ ተስፋ መቁረጥ አያውቅም። በሴፕቴምበር 2024 እንደገና ታሪክ ሰራ። በሙያዊ የእግር ኳስ ሕይወቱ 900 ግቦችን በማስቆጠር የመጀመሪያ የወንዶች ተጫዋች ሆነ። ያንን በጥልቀት አስቡት፣ 900 ግቦችን። አንዳንድ የእግር ኳስ ተጫዋቾች በሙሉ የጨዋታ ዘመናቸው 90 ግቦችን ለማስቆጠር ይታገላሉ። ይህ ሰው ግን ልክ እንደ መደበኛ ክስተት 900 ግቦችን በቀላሉ አስቆጠረ። ብትወዱትም ወይም መጥራት ብትችሉም ሮናልዶ እውነተኛ ማሽን እንደሆነ መካር አትችሉም። ላደረገው ነገር ሁሉ አክብሮቴን እልካለሁ። ግዙፍ ነገሮችን አድርጓል። የዓለም ዋንጫ ያጣል ብዬ አስባለሁ። አይ ተመልከት፣ ብዙ ታላላቅ ተጫዋቾች የዓለም ዋንጫ አላሸነፉም። ያ የእነርሱን ታሪክ አይወስነውም። የእርሱ ታሪክ የማይነካ ነው። ለእያንዳንዱ ሰው አርያ ነው። ስለዚህ ትልቁ ሰው በሚመኙት ነገር ሁሉ መልካሙን እመኝለታለሁ። ህልም ካለው
ወፍራም ልጅነት ጀምሮ ስፖርቱን ካደመቁት እጅግ ታላላቅ ተጫዋቾች አንዱ እስከ መሆን የደረሰ የህይወቱ ጉዞ ከአፍ ታሪክ ያነሰ አልነበረም። እናም ሮናልዶ እስከምናውቀው ድረስ ምናልባት አሁንም አልጨረሰም ይሆናል። ስለዚህ ሌሎች ተጫዋቾች ስለ ጡረታ በሚያስቡበት ወቅት ሮናልዶ እዚህ ሆኖ ሪካርዶችን ይሰብራል። እናም ገንዘብ ያበቅላል። አሁንም ንጉሥ እንደሆነ ዓለምን ያሳስባል። እናም የሮናልዶ ታሪኮች በትንሹ ይህንን ይመስላሉ። ስለ ሮናልዶ አስደናቂ ጉዞና ስኬቶች ምን ያስባሉ? አስተያየቶን በኮመንት መስጫው ላይ ማስቀመጣችሁን እንዳትረሱ። እናም የዛሬው ታሪካችን ይህንን ይመስላል። በቀጣይ ከዚህ በተሻለ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላማችሁን ያብዛ። ቪዲዮውን ላይክ እና ቻናሉን ሳብስክራይብ ማድረጋችሁን እንዳትረሱ።